ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንደምን ቆያችሁ? እንዲሁም አጎራባች ዞን ላይ የምትገኙ መላው የሸካ ህዝብ እንኳን ለ2017 ዓመተ ምህረት የመሽከሬ ባሮ በዓል በሰላም አደረሳችሁ በማለት የዕለቱ ዜና ከከፋ ቴሌቪዥን ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። የሸከቾ ዘመን መለወጫ መሽከሬ ባሮ በሸካ ዞን ጌጫ ከተማ በተለያዩ ክዋኔዎችና ሁነቶች ተከብረዋል። በሸካቾ አሮጌው ዘመን ተሸኝቶ አዲሱ ዓመት ሲገባ ዓመቱ የሰላምና የልማት እንዲሁም የምስጋናና የአባቶች ምርቃት ስነ ስርዓት በመስከረም ወር የሚከበር መሆኑን ተገልጿል። ቤተልሔሙ ተጨማሪ አላት። በዘመን መለወጫ ስነ ስርዓት ላይ በመገኘት ንግግር ያደረጉት የአንድራቻ ወረዳ አስተዳዳሪ አቶ አየለ አንገሎ የሸካቾ ብሔረሰብ የዘመን መለወጫ ማሽቃሬ ባሮ ባህላዊ እሴቱን ጠብቆ በማልማትና በመንከባከብ ለቀጣይ ትውልድ ለማስተላለፍ የአሁኑ ትውልድ ትልቅ አደራ ያለበት ነው ብለዋል። አንድነትን የሚያጠናክሩ ባህላዊ እሴቶች የህብረተሰቡን የእርስ በርስ ትስስር የሚያጠናክር በመሆናቸው ባህልን መጠበቅ ማጎልበት አለብን። ይህ በዓል የህብረተሰብ አብሮነት እንዲጠናከር የጎላ ሚና ስላለው የክልሉ ባህል ቱሪዝም ስፖርት ቢሮ ጥናትና ምርምር በማድረግ በማይዳሰስ የዓለም ቅርስነት እንዲያስመዘግበው በዘመናዊ እሳቤ ባህሉ ሳይበረዝ ለተተኪው ትውልድ እንዲተላለፍ የበኩላችሁን እንድትወጡ በዚህ አጋጣሚ ጥሬን እያቀረብኩ የተጠናከረ የእርስ በርስ ግንኙነት መተባበር የሚያጎለብት ለልማትና ለሰላም መስፈን ድርሻው የጎላ በመሆኑ ልፋታችንና ድካማችሁ ፍሬ እንዲያፈራ የበኩላችሁን የተለመደ ድጋፍ በሁሉም መስክ እንዳይለየን አንዱን ብሔር ከሌላው የሚያስተሳስረው ባህላዊ ሀብቶቻችን በተገቢው መንገድ ጠብቆ ሰንዶ ለመጪው ትውልድ እንዲተላለፍ ሁሉም ባለድርሻ አካላት የበኩሉን ኃላፊነት እንድትወጡ ጥሬን እያስተላለፍኩ የሸካ ዞን ዋና አስተዳዳሪ አቶ አበበ ማሙ ዞኑ የኤክስፖርት ምርቶች በስፋት የሚመረቱበት በዓለም ቅርስነት የተመዘገበ የሸካ ደን ባዮስፈር መገኛ አካባቢ ነው ሲሉ ተናግረዋል። የሸካቾ ባህላዊ የአስተዳደር መዋቅር ሙሉእነት ጎሎት ለዘመናት ተረስቶ የቆየ በብልጽግና መንግስት ሙሉእነቱ ተመልሶ ዳግም ወደ ስራ በመግባት በርካታ ተግባራት በመከናወናቸው በዞኑ ለውጦች መምጣት መቻሉን ተናግረዋል። የሸካቾ ብሔረሰብ ዘመን መለወጫ ማሽቃሬ ባሮ የአዲስ ተስፋ ውልደት የፊትን በተስፋ የሚጠብቁበት የተጣላ የሚታረቅበት በአንድነት ለአንድነት የሚከበር በዓል ነው ሲሉም ተናግረዋል። የክረምት እርሻ የዘር ወቅት ተጠናቆ ከዝናብ ወደ ብርሃን የምንሸጋገርበት የአደባባይ ባህልም ነው ሲሉ አቶ አበበ ተናግረዋል። በሌላ በኩልም እያንዳንዱ የምክርቹ አባል በጥንካሬ የፈጸሙት የሚበረታቱበት ዝቅተኛ አፈጻጸም ያሳዩ የሚወቀሱበት ለቀጣይም ስራ አዋጅ የሚታወጅበት እንደሆነም ተናግረዋል። ከምክርቾ እስከ ገፒታቶ ያሉት የአመቱ ስራ አፈጻጸማቸው በየወቅቱ በየፋጓቸው ወይም ደግሞ በየመዋቅሩ እየተገመገመ የመጣው ይፋ የሚደረግበት በዚህም ግምገማ አፈጻጸማቸው በአፈጻጸፋቸው መነሻ የተሻለና ጠንካራ አፈጻጸም ያላቸው የሚቀጥሉበት አፈጻጸማቸው ደግሞ ደከም ብሎ የታዩት የሚቀየሩበትና አንዳንዶች ደግሞ በግሳጼ የሚሸጋገሩበት ይሆናል። የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታውን ብላቴ ባስተላለፉት መልእክት የሸካቾ ብሔረሰብ የዘመን መለወጫ ማሽቃሬ ባሮ በክልሉ ከሚገኙ ቱባ ባህሎች አንዱ መሆኑን ተናግረዋል። የህዝቦችን ትስስር፣ አንድነት፣ ህብረ ብሔራዊነትን በማጎልበት ረገድ ባህል ትልቅ ፋይዳ እንዳለው አቶ ፋንታውን ተናግረዋል። ባህልን ማልማት፣ መንከባከብ፣ መጠበቅ የህዝቦች ትልቅ የማዕዘን ድንጋይ መነሻ ታሪካቸውን የሚያዩበት መነጽር ዘላቂ ልማትና ሰላምን ለማረጋገጥ የሚያስችል ወሳኝ እሴት ነው ሲሉም ተናግረዋል። ባህል ብሔረሰቦች መነሻ ታሪካቸውን የሚያዩበት ነው። ቀጣይ ዘላቂ የባህል ልማትና እድገት አቅጣጫንም ማመልከቻ የማያ መነጽር ነው። ባህል ህዝቦችን ኢትዮጵያንና ህዝቦቿን ከማስተሳሰርና ከመገንባት ረገድ ታላቅ ጉልበት አለው። በመሆኑም የባህል እሴት ላይ ትኩረት ሰጥቶ መስራት የህዝቦችን መፈቃቀርና አንድነትን ዘላቂ ልማትን አስተማማኝ መሰረት ላይ ለመትከል ወሳኝ በመሆኑ በዚህ ላይ ታላቅ ትኩረት ሰጥተን እንሰራለን። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ ብዙሃነትን ለማስቀጠል ጠንካራ ባህል መገንባት አስፈላጊ መሆኑን ተናግረዋል። ባህልን ማልማትና መንከባከብ ለህብረተሰቡ ዘርፈ ብዙ ጠቀሜታዎች ያሉት ትልቅ እሴት መሆኑንም አቶ አልማው ተናግረዋል። ዞኑ በርካታ የተፈጥሮና ሰው ሰራሽ የቱሪዝም መዳረሻዎች ያሉት አካባቢ መሆኑንና የሸካቾ ብሔረሰብ የዘመን መለወጫ ማሽቃሬ ባሮ አንዱ ማሳያ ነው ብለዋል።
ይህ ባህል ለምቶ ትልቅ ላይ እንዲውልም የአካባቢው ተወላጆች የበለጠ በማልማት ለማህበራዊ ኢኮኖሚያዊና ፖለቲካዊ ጠቀሜታ በጋራ መስራት ይጠበቅብናል ሲሉም ተናግረዋል። የስራ የትምህርትና የብዙሃን መገናኛ ሆኖ መቀጠልና ማበብ እንዲችል የተጀማመሩ ስራዎችን ማስቀጠል ጊዜ የማይሰጠው ተግባር እንደሆነ ማንሳት እፈልጋለሁ። የባህል ታሪክ ልማት አጠቃቀም በማሳደግ የዞኑ ህዝቦች የማንነት መገለጫ የሆኑ የጋራ እሴቶችን በማጉላትና ተቻችሎና ተከባብሮ አብሮ የመኖር ባህልን ለማዳበር ሀገር በቀል እውቀቶችን በማሳደግ ከትውልድ ወደ ትውልድ እንዲተላለፍ ለማስቻል የባህል ተምሳሌቶች የመለየት የመመዝገብ የመሰነድ ስራ ማከናወን እንዲሁም አሽቀርባሮና ሌሎች መሰል ለቱሪስት መስህብነት ሊውሉ የሚችሉ ክብረ በዓላትን በመለየት እሴቶቻቸውን የማጎልበት ስራ ከሁላችንም እንደሚጠበቅም ለማስታወስ እወዳለሁ። የፖሊስ ሰራዊት አባላት ወታደራዊ ትዕይንት፣ የዞኑ ባህላዊ ክነት ጭፈራ፣ የፈረስ ጉግስ ታላላቅ ኩነቶች ሲፈጠሩ የሚደረግ በጦርና ጋሻ በተዋበ የባህል አልባሳት ታላላቆች የኑሩልን በሚል ዜማ በማሰማት በዓሉ በድምቀት እየተከበረ ነው። የሸካቾ ብሔረሰብ ዘመን መለወጫ ማሽቃሬ ባሮ በ17ኛው የሸካቾ ንጉስ በሆኑት ታቶ ተቺ ቀጆቺ ነግረቶ ተጎስሞ ተግባር ላይ የሚውሉ አዋጆች ቀርበው ህብረተሰቡ በመቀበልና ስራ ላይ እንዲያውለው በማሳሰብ ፕሮግራሙ ተቋጭቷል። የከፋ ዞን ከፍተኛ ፍርድ ቤት የ2017 ዓ.ም ስራ ማስጀመሪያ ፕሮግራም ዙሪያ የጋራ ምክክር መድረክ በቦንጋ ከተማ አካሄደም። ሀብታሙ ለስላሴም ተጨማሪው ይዟል። ዛሬ እንግዲህ የችሎት ማስጀመሪያ ፕሮግራም ዝግጅት አድርገን እየተንቀሳቀስን ያለ ነው። እንግዲህ እንደምታወቀው የ2016 በጀት ዓመት ስራ አጠናቀን ከሐምሌ 22 ቀን 2016 ዓ.ም ጀምሮ ለሁለት ወራት ዳኞች በእረፍት ላይ ነው የቆየ ነው። አሁን ደግሞ በመስከረም 21 2017 በግልጽ የችሎት ስራ መደበኛ ስራ የሚጀመር በመሆኑ በዛሬው ዕለት እንግዲህ ዳኞችና ድጋፍ ሰራተኞችን አጠቃላይ በመሰብሰብ ችሎት የማስጀመሪያ ስራ ነው እያደረግን ያለ ነው። ያው መደበኛ ቀጠሮ ነገ ስራ አለ። ደንበኞች ሲመጡ እንዴት ማስተናገድ እንዳለብን ቅድመ ዝግጅት አድርገን ለችሎት የሚያስፈልጉ ነገሮች አገልግሎት አሰጣጥ ለሚያስፈልጉ ዝርዝር ነገሮችን ነገ ባለጉዳይ ከመጣ በኋላ መሯሯጥ ባለጉዳዩን ስለሚያጉላላ ተገቢ የሆኑ ቅድመ ዝግጅት አድርጎ ራስን አዘጋጅቶ መዘጋጀት አስፈላጊ በመሆኑ አጠቃላይ ሰራተኞች የጋራ መድረክ አዘጋጅተን በዚህ ዙሪያ ነው ውይይት እያደረግን ያለ ነው። ዛሬ የኛ ፕሮግራማችን መስከረም 20 2017 የስራ ማብሰሪያ ፕሮግራም ነው ያዘጋጀ ነው። ስራ ማብሰሪያ ስንል 2 ወር 2016 የክረምት የዳኞች እረፍት ነበረ። ይህ እረፍት ደግሞ ያስፈለገበት ምክንያት ለምንድን ነው? ለዳኞችም ብቻ ሳይሆን ታች ያሉ የኛ አርሶ አደር ባለጉዳዮቻችን ከሩቅ ቦታ ነው ብዙ ከ170 ኪሎ ሜትር ርቀት ካለው ነው በትራንስፖርት ተጨናንቀው የሚመጡት። ስለዚህ ከመንገድ፣ ከትራንስፖርት፣ ከውሃ፣ ከመሬት መሸራተት ሰው እንዳይጎዳ ማለት ለዚህም ምን ያስፈልጋል ብሎ ክልል በወሰደበት ውሳኔ መሰረት እኛም በዳኞች ጉባኤ ወስነን 2 ወር ሙሉ እረፍት አድርገናል። 2016 ዓመተ ምህረት በጀት ዓመት የከፋ ዞን ከፍተኛ ፍርድ ቤት የዳኝነት አፈጻጸም ከ97% በላይ ነው ውጤት ያስመዘገበው አጠቃላይ ስራውን አፈጻጸም ማለት ነው። ይህንን እንግዲህ በተሻለ ሁኔታ የተሻለ ከፍ ያለ ውጤት ለማስመዝገብ ግቦች አሉ፣ የተቀመጡ ግቦች አሉ። ዳኛ የት ለመድረስ እንደታሰበ ያን ግብ ለማሳካት ስራዎች ይሰራሉ። 97 ከሰራን ደግሞ አሁን መስራት ያለበት ከ98ና ከዛ በላይ ለማስመዝገብ ጥረት መደረግ ያለበት መሆኑን የተወዘፉ መዝገቦችንም ቅድሚያ ሰጥተን ሰርተን አዳዲሶችም ተቀብለን በተቀላጠፈ ሁኔታ ስራዎችን ሰርተን የተሻለ ውጤት አስመዝግበን ተቋሙን ስምና ገጽታ የመገንባት ስራ ለመስራት ተዘጋጅተናል። እረፍት ወር ስናደርግ ዳኞች በንጹህ አእምሮ ለመስራት አሁን ነገ መስከረም 21 2017 ስራ የመጀመሩበት ቀን ነውና ለዚህ ስራ ለማስጀመር ቅድመ ሁኔታ ለከኛ ምን ያስፈልጋል የሚለውን ከዳኞችና ከኛ ከስር ባለሙያዎች ጋር ውይይት ያደረግን ነው። ለዚህ ደግሞ እኔ እንደራሴ ማዘጋጀት አስፈላጊ ስለሆነ የተለያዩ ጥያቄ ይዞ መጡ ሰዎች አሉ። በእርግጥ እኛ ተቋም ውስጥ ፍትህ ፍለጋ ነው ሰው የሚመጣው።
ፍትህ ፈልጎ የሚመጣውን ሰው እንዳመጣጡ በትክክል ህግና ህግ መሰረት አድርጎ ማስተናገድ አስፈላጊ ነው መሆኑን ስለማምን በተቻለኝ አቅም አስተናግዳለሁ። በቃ ራስን መስጊዜንም እውቀቴንም መስዋዕት አድርጌ ህዝቡ የሚፈልገውን ፍትህ ለመስጠት ተዘጋጅቻለሁ ብዬ ነው የማስበው። አልፎም ከኛ ባለድርሻ አካላቶችም ጭምር እየተወያየን እንገኛለን። የምነሱትን አንዳንድ ችግሮች የሚኖሩ ከሆነ በጋራ እንዴት እንሸፍነን እንሰራለን የሚለውን በመድረክ ዙሪያ እሱን እየፈታን የምንሰራበት መሆኑን ከመድረክ ዙሪያም በውይይትም የተናገርነው ነገር ነው የምለው ነው ከራስ በኩል ያለው። የፍትህ ተቋማት በኩል የመደመጥ መብትን በማክበር ለህብረተሰቡ ተገቢውን አገልግሎት ለመስጠት ጥረት ሊያደርጉ እንደሚገባ የቢጣ ወረዳ ፍርድ ቤት አስታወቀም። የቢጣ ወረዳ ፍርድ ቤትም የስራ ስነ ምግባርና የፍርድ ቤት አገልግሎት አሰጣጥ ዙሪያ ከተቋሙ ሰራተኞች ጋር የጋራ ውይይት አካሂዷል። ዘገባው የቢጣ ወረዳ መንግስት ኮሚኒኬሽን ጽሕፈት ቤት ነው፣ እንደሚከተለው ይቀርባል። የቢጣ ወረዳ ፍርድ ቤት ፕሬዝዳንት አቶ ግዛቸው ግችሎ የ2017 ዓ.ም የፍርድ ቤቱን ስራ ባስጀመሩበት ወቅት እንዳሉት በችሎት ወቅት ዳኞችና ተከራካሪዎች በህገ መንግስቱ የተሰጣቸውን የመደመጥ መብት እንዲሁም የህዝብን ባህልና እምነት በማክበር ስራቸውን ሊያከናውኑ እንደሚገባ ጠቁመዋል። ችሎት አስከባሪዎች፣ ፖሊስ እንዲሁም አቃቤ ህግ ሙሉ በሙሉ የደንብ ልብሶቻቸውን በማሟላት በችሎት ሊገኙ እንደሚገባ የጠቀሱ ፕሬዝዳንቱ ዳኞችም ሆኑ ተከራካሪዎች ፊታቸውን የሚሸፍን ኮፍያም ሆነ ጨርቅ በላያቸው ላይ እንዳያደርጉ ህጉ እንደሚያግዳቸው ተመልክተዋል። በችሎት አካባቢ የስነ ስርዓት አከባበር ዙሪያም ለባለሙያዎቹ ስልጠና ተሰጥቷል። የችሎትን ክርክር ያለ አድሎ መምራት ሌላኛው በዳኝነት ወቅት ትኩረት ሊሰጠው የሚገባ ተግባር መሆኑን ያመለክቱት አቶ ግዛቸው ውሳኔ የማጽናት ምጣኔና የማጥራት ምጣኔን በማሳደግ ለህብረተሰቡ ተገቢውን አገልግሎት ለመስጠት ዝግጁ መሆን ያስፈልጋልም ብለዋል። የውሳኔ ሀሳቦች ጥራት እንዲኖራቸው በኮምፒውተር የሚዘጋጅ በመሆኑ ባለድርሻዎች ቅድመ ዝግጅት ሊያደርጉ እንደሚገባ የገለጹ ፕሬዝደንቱ ተቋሙ ቁሳቁሶችን በቀጣይ ለማሟላት ከወረዳው መንግስት ጋር በቅንጅት እንደሚሰራ አመላክቷል። በቀጣይ በጀት በማመቻቸት ተዘዋዋሪ ችሎቶችን በማካሄድ ተደራሽነትን በማስፋት ለህብረተሰቡ ተገቢውን አገልግሎት ለመስጠትም መዘጋጀት እንዳለባቸው ተናግረዋል። ፕሬዝደንቱ በማጠቃለያቸውም የፍትህ ተቋማት በኩል የመደመጥ መብትን በማክበር ለህብረተሰቡ ተገቢውን አገልግሎት በመስጠት ለፍትህ መስፈን ጥረት ሊያደርጉ ይገባል ብለዋል። የውይይቱ ተሳታፊዎች በበኩላቸው የፖሊስና ፍትህ ተቋማት የሚሳተፉበት መሰል መድረኮች ሊመቻቹ እንደሚገባም በመግለጽ በቀጣይ የችሎት ቁጥርን ከዳኞች ቁጥር ጋር የሚመጣጠን ስራ እንዲሰራም አስተያየታቸውን ሰጥተዋል። በፍራፍሬ ልማት ላይ በተሰጠው ትኩረት ህብረተሰቡን ተጠቃሚ በማድረግ መቻሉን በከፋ ዞን የጨታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። በወረዳው ከ286 ሄክታር በላይ ማሳ በፍራፍሬ ልማት መሸፈኑም ተጠቁሟል። ዘገባው የደቡብ ሬዲዮ ቴሌቪዥን ድርጅት ነው። ጽዮን ታደረ ታቀርቧለች። በፍራፍሬ ምርት ማህበረሰቡን ተጠቃሚ ለማድረግ ዘር ከማዘጋጀት ጀምሮ የተለያዩ ሙያዊ እገዛዎችን እየተደረጉ መሆኑንም የጨታ ወረዳ ዋና አስተዳዳሪ አቶ መብራቱ መሸሻ ተናግረዋል። በወረዳው በግብርና ዘርፈ ብዙ ስራዎች እየተሰሩ መሆናቸውን አንስተው የማህበረሰቡን ኢኮኖሚ በማሻሻል የኑሮ ውድነትን በመቀነስ ረገድ የፍራፍሬ ምርት ከፍተኛ ሚና እንዳለው አብራርተዋል። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ተወካይ ኃላፊ አቶ ታሪኩ ባጁራ በበኩላቸው በ2016-17 ትምህርት ዘመን በፍራፍሬ ዘር ዝግጅትና ግብይት የተሻለ አፈጻጸም መመዝገቡንም ገልጸዋል። በወረዳው በሁሉም ቀበሌዎች 286 ሄክታር ማሳ ላይ አቮካዶ፣ ሙዝ፣ ቡናና ኮረሪማ የመሳሰሉ ምርቶች መተከላቸውን አቶ ታሪኩ አስታውቀዋል። 17773 ኩንታል አቮካዶ፣ 77 ቶን ኮረሪማና 511 ቶን ቡና ምርት በህጋዊ ነጋዴዎች ለማዕከላዊ ገበያ መቅረብ መቻሉንም ጠቁመዋል። ማህበረሰቡ ለምርት ያልደረሱ ፍራፍሬዎችን ለገበያ እንዳያቀርብና ምርቶችን መንከባከብ እንደሚያስፈልግም አሳስበዋል። የቦንጋ ከተማ አስተዳደር ጤና ጽሕፈት ቤት የወባ በሽታ ወረርሽኝ መከላከልና መቆጣጠር ንቅናቄ መድረክን አካሄደም። በከተማው ሸታ ኮሌጅና ዩኒቨርሲቲ ቀጠናዎች ትኩረት የሚሹ በመሆናቸው የከተማው ከንቲባ አቶ አስማማው አደመ ተጋላጭ የሆኑ ቦታዎችን በመለየት ከተለመደው አሰራር ወጥተው ችግር ፈቺ ስራ መስራት እንደሚያስፈልግም ገልጸዋል። ዘገባው የቦንጋ ከተማ አስተዳደር ኮሚኒኬሽን ነው። ምህረት ማሞ ተጨማሪ ይዛለች። ወባ ገዳይ መሆኑን ሁሉም በመገንዘብ ህይወት ለማዳን መሰላቸት አስፈልግም ያሉት አቶ አስማማው ቀድሞ የተጀመረው የመከላከል ስራ ዘመቻ ውጤት በመኖሩም ስለ ወረርሽኑ ለህዝብ ትክክለኛ ግንዛቤ በመስጠት ክፍተቶችን በመለየትና በቅንጅት መፍታት ያስፈልጋልን ብሏል። በከተማው አስተዳደር ሸታ ኮሌጅና ዩኒቨርሲቲ ቀጠናዎች ትኩረት የሚሹ ናቸው ያሉት አቶ አስማማው ተጋላጭ የሆኑ ቦታዎችን በመለየትና ከተለመደው አሰራር ወጥተው ችግር ፈቺ የሆኑ ስራዎችን መስራት እንደሚያስፈልግም ገልጸዋል። የዘመቻ ስራ በፓርቲ የሚመራ መሆኑን የተናገሩት አቶ አስማማው በንቅናቄው
የባለድርሻ አካላት እንዲሳተፉ የተደረገው አመራሩና ባለሙያዎቹ ተቀናጅተው በሁሉም ቀጠና ህዝባዊ ንቅናቄ በማድረግ ውጤታማ ስራ በመስራት የማህበረሰቡን ህይወት መታደግ እንዲቻል መሆኑን አክለዋል። የቦንጋ ከተማ አስተዳደር ጤና ጽህፈት ቤት ኃላፊ የሆኑት አቶ አለሙ ብርሃኑ መወያያ ሰነድ አቅርበው በሰፊው ውይይት ተደርጎበታል። የወባ በሽታ በአይን የማይታይ ፕላስሞዲየም በሚባል ረቂቅ ተዋሲያን አማካኝነት የሚመጣ እንደሆነና የወባ በሽታ ስሜቶችና ምልክቶችን ቀላልና ከባድ በመባል በሁለት የሚመደቡ ናቸው ብለዋል። የወባ ትንኝ ቁጥጥር መከላከልና መቆጣጠር ዙሪያ የማህበረሰብ ተሳትፎና ግንዛቤ የሚያሳድጉ ስራዎችን መስራት፣ የወባ በሽታ ቅኝት፣ አሰሳ፣ ክትትልና ግምገማን ማጠናከር፣ ምርመራና ሕክምና መስጠት የወባ በሽታ መከላከልና መቆጣጠር ተግባራት ዋና ምሰሶ መሆናቸውን አስረድ የጤና ጉዳይ የአንድ ሰው ጉዳይ ሳይሆን የሁሉም መሆኑን አስተያየታቸውን ያጋሩት የንቅናቄ መድረክ ተሳታፊዎች በየአካባቢው ያሉ ሆቴሎች የቆሻሻና ፈሳሽ አወጋገድ ላይ በተገቢው መንገድ እንዲኖር የሚመለከታቸው አካላት ክትትል ማድረግ እንዳለባቸው አክለዋል። መንግስትና መንግስታዊ ያልሆኑ ተቋማት የወባ በሽታ ወረርሽኝን ለመከላከል የተቋሙ እቅድ አካላት አድርጎ መስራት አለባቸው ያሉት አስተያየት ሰጪዎቹም ጨፌና ለተለያዩ ግንባታና ልማት የተቆፈሩ ጉድጓዶችን የመንግስትና የሌሎችን ድጋፍ የሚጠይቅ መሆኑንም አንስተዋል። የማዘጋጃ ቤትና የጤና ጽህፈት ቤት ቅንጅታዊ ስራ ለወባ ወረርሽኝ ለመከላከል ትልቅ ሚና መኖሩን ማዘጋጃ ቤቱ ትኩረት እንዲሰጥ የጠየቁት ተሳታፊዎቹ የመድኃኒት ስርጭት በጤና ኤክስቴንሽን እጅ እንዲኖር ቢደረግም ብለዋል። ከዞኑ የወባ ወረርሽኝ ተጋላጭ ከሆኑት መዋቅሮች አንዱ ቦንጋ ከተማ መሆኑን የተናገሩት የቦንጋ ከተማ አስተዳደር የብልጽግና ፓርቲ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ የሆኑት አቶ ሀብታሙ አረጋ አመራሩ የህዝብ ተሳትፎ ላይ ትኩረት ሰጥተው እንዲሰሩ አሳስበዋል። ፖለቲካውንም ሆነ የትኛውንም ተግባር ውጤታማ ለማድረግ መጀመሪያ የሰው ህይወትን ማትረፍ ቀዳሚ ስራ ሊሆን ይገባል ያሉት አቶ ሀብታሙም የግንዛቤ ስራ ላይ ትኩረት መስጠት አለበትም ብሏል። በመጨረሻም ከተሳታፊዎች ለተነሱ አስተያየትና ሀሳቦች ከመድረኩ ማብራሪያ ተሰጥቶበት የንቅናቄ መድረኩ ተጠናቋል። የፓርቲ አደረጃጀቶችን በማጠናከር የመንግስትና ፓርቲ ተግባራትን በውጤታማነት መምራትና የፖለቲካ ደህንነትን መጠበቅ አስፈላጊ መሆኑን የጨና ወረዳ የብልጽግና ፓርቲ ጽህፈት ቤት አስታወቀም። በከፋ ዞን ጨና ወረዳ የብልጽግና ፓርቲ ጽህፈት ቤት የ2016 ዓ.ም የፓርቲ ተግባራት አፈጻጸምና የ2017 ጠቋሚ እቅድ ግምገማ ተካሂዷል። ሳሙኤል ቁጭቶ ተጨማሪ ያለው መድረኩን በንግግር ያስጀመሩት የጨና ወረዳ ዋና አስተዳዳሪና የወረዳው ብልጽግና ፓርቲ ሊቀመንበር አቶ ተረፈ ገብረ ማርያም በበጀት ዓመቱ የጋራ ችግሮችን በጋራ በመቻቻል አዎንታዊ ለውጦች የተመዘገቡበት መሆኑን ገልጸው በ2017 ዓ.ም ተጠናክሮ እንዲቀጥል አስገንዝበዋል። የጨና ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ተመስገን አለማየሁ በበኩላቸው መድረኩ ጥንካሬዎቻችንን በማጎልበትና ክፍተቶቻችንን ለማረም ያለው ፋይዳ የጎላ መሆኑን ጠቅሟል። ከፌደራል እስከ ቀበሌ ድረስ ሀገራዊ አንድነትን ለመገንባትና ወንድማማችነትን ለማስረጽ በርካታ ተግባራት የተከናወኑበት ዓመት መሆኑንም አንስተዋል። በመድረኩ የ2016 የአፈጻጸም ሪፖርት በአደረጃጀት ዘርፍ፣ የ2017 እቅድ በፖለቲካና ህዝብ ግንኙነት ዘርፍ ቀርቦ ሰፊ ውይይት ተደርጓል። በሌላው በኩል በ2016 በጀት ዓመት በፓርቲ ተግባራት አፈጻጸም የተሻለ ውጤት ያስመዘገቡ የቀበሌና የሴክተር መሰረታዊ ድርጅቶች የእውቅናና ማበረታቻ ሰርቲፊኬት በመስጠት ተቋጭተዋል። የቡና ምርትና ጥራትን በማስጠበቅ ጥራቱ የተጠበቀ ቡና ለማዕከላዊ ገበያ ለማቅረብ በዘርፉ የተሰማሩ ባለድርሻ አካላት ቁርጠኛ ሆነው በትኩረት መስራት እንደሚገባቸው ተገለጸ። የከፋ ዞን ጌሻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት የቡና ጥራትና ግብረ ኃይል ቁጥጥር ሌሎች ባለድርሻ አካላት ጋር የንቅናቄ መድረክም ተካሂዷል። ከጌሻ ወረዳ የተገኘውን ዜና ብሩክታይት ብርሃኑ ታቀርበዋለች። በካፋ ዞን ጌሻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት የቡና ጥራትና ግብረ ኃይል ቁጥጥር አስተባባሪ ግብረ ኃይልና ባለድርሻ አካላት የንቅናቄ መድረክ በጌሻ ወረዳ እየተካሄደ ይገኛል። የጌሻ ወረዳ ምክትል አስተዳዳሪና ገቢዎች ቅርንጫፍ ጽህፈት ቤት ኃላፊ አቶ ታከለ አለማየሁ በንቅናቄ መድረክ በመገኘት እንደተናገሩት መለያችን የሆነውን የቡና ምርት ጥራትን በማስጠበቅ ጥራት ያለው ቡናን ለማዕከላዊ ገበያ ለማቅረብ በዘርፉ የተሰማሩ ባለድርሻ አካላት ቁርጠኛ ሆነው በትኩረት ሊሰሩ ይገባልን ብለዋል። አክለውም በወረዳው ያለውን የቡና ምርት ግብይት ህጋዊ ለማድረግና የአርሶ አደሮችን ተጠቃሚነት ለማረጋገጥ ግብረ ኃይሉ በምርት ዘመን የነበረውን የተሻለ አፈጻጸም በማስቀጠል በቀጣይ ምርት ዘመን የነበሩ ጉድለቶችን ገምግሙ
በመፍታት ሊሰራ ይገባል ብለዋል። አያይዘውም አቶ ታከለ የቡናን ምርት በብዛትና በጥራት በማምረት ከወረዳችን አልፎ ሀገራችንን ኢትዮጵያን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ ከመቼውም ጊዜ በበለጠ ትኩረት ተሰጥቶ መስራት እንደሚጠበቅ አሳስበዋል። የቡና ምርትና ጥራትን ለማስጠበቅ በሀገራችን ደረጃ ከባለፈው ዓመት ጀምሮ ትኩረት በማድረግ የቡና ምርትና ምርታማነትን በማሳደግ ረገድ በየደረጃ ያሉ አመራር ለችግሩ መፍትሄ ሰጪ በመሆን የበኩላቸውን ድርሻ መወጣት እንዳለባቸውም አቶ ታከለ አሳስበዋል። የጌሻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ታደሰ ተካ በበኩላቸው በአርሶ አደሩ ላይ የሚስተዋለውን የቡና ግብይት ስርዓትን ማዘመንና ህገወጥ የቡና ግብይትን ለመቅረፍ ሁላችንም በየደረጃ የምንገኝ ልንሰራ ይገባል ብለዋል። ግብረ ኃይሉ ታች ድረስ ግንዛቤ በመስጠት የክትትልና ድጋፍ ስራውን በማጠናከር እየተስተዋለ ያለውን ችግር ለመፍታት ሁሉም መስራት አለበት ያሉት አቶ ታደሰ በወረዳ የቡና ጥራትና የቡና መረጃዎች የህገወጥ የቡና ግብይትና የግብይት ስርዓቱ ላይ ተገቢው ስራና የህግ ክትትል ሊደረግ ይገባልን ብለዋል። መንግስት ከመቼውም ጊዜ በበለጠ ለቡናው ዘርፍ ትኩረት በመስጠት ሰፊ የንቅናቄ ስራ በማድረግ ላይ እንደሚገኝም በሰነዱ ተብራርቷል። ዘገባው የጌሻ ወረዳ መንግስት ኮሚኒኬሽን ነው። ግብጽ አፍሪካ ሊያምስ ከሚችለው ድርጊት ተቆጥባ ወደ ትክክለኛው መስመር እንድትመለስ ኢትዮጵያ ጠየቀች። በአባይ ጉዳይ ኢትዮጵያ ለግብጽ ምላሽና መፍትሄ ሰጥታለች። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ብሩክታይት ብርሃኑ። ግብጽ ኢትዮጵያን በተፈጥሮ ሀብቷ ተጠቅማ የመልማት መብቷን የሚጋፋ አቋም ስለመያዟ በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር የሱፍ ካሳይ በድርጅቱ 79ኛ ጉባኤ ላይ ባደረጉት ንግግር አስታውቀዋል። እኛ የምናምነው ኢትዮጵያ በአባይ ምክንያት ከግብጽ ጋር ጥብቅ ትስስር እንዳላት ነው ያሉት አምባሳደር የሱፍ አባይ የሁለቱን ሀገራት ህዝቦች በልማት የሚያስተሳስር የጋራ ሀብት መሆኑን ኢትዮጵያ እንደምታምን ገልጸዋል። ኢትዮጵያ በማናቸው መልኩ ግብጽን ችግር ውስጥ የሚያስገባና የመልማት መብቷን የሚገድብ እንቅስቃሴና የጥላቻ ተግባር መፈጸም ፍላጎት እንደሌላትም አምባሳደሩ አስታውሰዋል። በመንግስታቱ ድርጅት ጉባኤ ላይ የግብጽ ተወካይ ያሰሙት ንግግር የአንድን ሀገር የተፈጥሮ ሀብቷን ተጠቅማ የመልማት መብቷና ይህን የሚደነግገውን ዓለም አቀፍ መርህ የሚቃረን ነው ብለዋል። የኢትዮጵያ ህዝብ ታላቁ የኢትዮጵያ ህዳሴ ግድብን በአባይ ወንዝ ላይ የገነባው በራሱ ጥረት እንደሆነ ጠቅሰው ግድቡ መሰረታዊ የሆነውን የመብራት አገልግሎት ለኢትዮጵያ ህዝብ የሚያቀርብ እንደሆነም ገልጸዋል። ከዚህ ባለፈም ግድቡ በአሁኑ ጊዜ የቀጠናውን ሀገራት በኃይል አቅርቦት ማስተሳሰር መጀመሩንም ተናግረዋል። የአባይ ወንዝ 1/3ኛውን የኢትዮጵያ ክፍል የሚያካልልና ከ75 በመቶ በላይ የውሃ ምንጩ ከኢትዮጵያ ቢሆንም ኢትዮጵያ ለረጅም ዘመናት በምግብ ዋስትናና በኃይል አቅርቦት ችግሮች ስትፈተን መኖሯን ገልጸዋል። 120 ሚሊዮን ገደማ ከሚሆነው ህዝቧ ከግማሽ የሚያንሰው በንጹህ ውሃ እጥረትና በኃይል አቅርቦት ችግር ውስጥ እየኖረ ይህን ችግር ለመፍታት እጇን አጣምራ ትቀመጥ ማለት ፍትሐዊ እንዳልሆነም ተናግረዋል አምባሳደሩ። ለኢትዮጵያ ህዝብ የተሻለ ህይወት መስራት ቅድሚያ ተግባራችን ያሉት አምባሳደሩ ይህን ለማድረግ ግን ኢትዮጵያ የማንንም የመልማት መብት እንደማትጋፋና የድንበር ተሻጋሪ ወንዞችን በጋራ የመጠቀም መርህን እንደምታከብር ገልጸዋል። እውነታው ይህ ሆኖ ሳለ ግን ኢትዮጵያና የታችኛው የናይል ተፋሰስ ሀገራት ትልቁን ድርሻ ከሚያበረክቱት የናይል ወንዝ ተጠቃሚ እንዳይሆኑ ተደርገው መቆየታቸውን አስታውሰዋል። ለናይል ወንዝ ጠብታ ውሃ የማታበረክተው ግብጽ የሌሎችን በውሃ የመጠቀም መብትን ስትጋፋ ከመኖሯን በላይ የጋራ አጠቃቀምን የተመለከቱ ትብብሮችን እየተቃወመች እንደሆነ ነው አምባሳደሩ የሱፍ የገለጹት። ግብጽ ወንዙን የሚያመነጩትን ሀገራት በተጋፋ መልኩ በቀኝ ግዛት ውል ውሃውን ለብቻው ስትጠቀም መኖሯን አስታውሰው ነገር ግን ኢትዮጵያ ሁሉም የተፋሰሱ ሀገራት ወንዙን በትብብርና በፍትሐዊነት እንዲጠቀሙ የጀመረችውን ጥረት ትቀጥላለች ብለዋል። ግብጽ ዘመኑ ያለፈበትን የቀኝ ግዛት ውሎችን ትታ ሁሉንም ተጠቃሚ ሊያደርግ ወደሚችለው ትብብር እንድትመጣ ጥሪ አቅርቦ ይህን እውነታ የምትቀበልበትና ትብብር ተጠቃሚ እንደሚያደርጋት የምትረዳበት ጊዜ ይመጣል ብለው እንደሚጠብቁም ተናግረዋል። አሁን ባለው ነባራዊ ሁኔታ የጋራ የሆነውን ሀብት ለብቻ ካልተቆጣጠርኩ የሚለው ያፈጀና ያረጀ አስተሳሰብ እንደማይሰራ የጠቀሱት አምባሳደሩ ኢትዮጵያ ግብጽ አፍሪካን ሊያምስ ከሚችሉ ድርጊት ተቆጥባ ወደ ትክክለኛ መስመር እንድትመለስ ጥሪ አቅርባለች ብለዋል። ሁሉንም አሸናፊ የሚያደርገው የትብብር ጊዜ አሁን ነው ያሉት አምባሳደር የሱፍ ግብጽም አማራጭ ወደሌለው የትብብር ማዕቀፍ እንድትመለስም ጥሪ አቅርበዋል። አምባሳደር የሱፍ የናይል ተፋሰስ ሀገራት የትብብር ማዕቀፍ ከአውሮፓውያኑ ጥቅምት 30 ቀን 2024 ጀምሮ ተግባራዊ መደረግ እንደሚጀምር ጠቅሰው ግብጽም ይህንን ወርቃማ እድል ተጠቅማ ወደ ሰላማዊና የትብብር እንቅስቃሴ እንድትመለስ ጠይቀዋል። በመጨረሻም ለዕለቱ ወደ ተመረጠው ስፖርት ዘገባ ስንሻገር ሀብቴ ኢንተርናሽናል ቴኳንዶ ያሰለጠናቸውን ተማሪዎች ለሶስተኛ ዙር አስመርቋል። በስፖርቱ ዘርፍ ለተሰማሩ አካላት አስፈላጊው ድጋፍ የሚደረግ መሆኑን በፕሮግራሙ ላይ የተገኙት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ ተናግረዋል። አንተነህ ፍቃዱ ተጨማሪውን ይዟል።
ስፖርት ዘርፈ ብዙ አገልግሎት እንዳለው ይታወቃል። አሁን ላይ ስፖርት ጤናን ከመጠበቅ ባሻገር የገቢ ምንጭ እየሆነ መጥቷል። በዚህ መሰረት ሀብት ኢንተርናሽናል ቴኳንዶ ክለብ ሲያሰለጥናቸው የቆየውን ተማሪዎች አስመርቀዋል። ከተመራቂዎቹ መካከል አንዳንዶቹ በሰጡት አስተያየት ስፖርት ዘርፈ ብዙ ጠቀሜታ እንዳለው ነው የተናገሩት። ስፖርት ለኔ አንደኛ ለጤንነቴ ነው የምሰራው፣ ሁለተኛ ደግሞ ራሴን ለመከላከል አልፎም ቢያንስ በሀገሬ ላይ በራሴ በኩል ማድረግ የሚችለውን ነገር ለማድረግ ደግሞ እየሰራሁበት ይገኛል። ስፖርት እኔ በተለይ ሰው እንደሚረዳው አይነት ከሆነ በተለያየ ነገር የሰው ልጅ ይረዳል ስፖርቱም ማለት ግን የራሱ የሚያውቀው ያውቀዋል ስሜቱንም ሆነ ስለ ስፖርቱ ምንም ነገር ቢሆንም ማለት ግን ቢሆንም እኔ ስፖርቱ ላይ አላማዬ መስራትና መስራት ብቻ ነው። ደግሞ የራሱ ደስ የሚል ስሜት ስላለኝ ደግሞ መስራቱ ብቻ ነው ፍላጎት። ለኔ ስፖርት ማለት ጤንነት ነው። አሁን ሴት ነኝ፣ ያው ብዙ ነገሮች ሊገጥሙ ይችላሉ። መንገድ እየሄድኩኝ ምናምን ያው ማለት ጉዱ ባይልም ራሳችሁን ተከላከሉ ስለሚላል ያው በሴትነት የመጣብኝን እከላከላለሁ እንጂ አልጎዳም። ጤንነት ምናምን እነዚህ በሽታዎች ምናምን እንዳያጠቁ ምናምን ብዙ ጠቀሜታ አለው ስፖርት ብዬ አስባለሁ። ስፖርት አብዛኛው ሰዓት ላይ ማህበረሰባችን የሆነ እንደ ቀልድ ባያየው የተሻለ ስራ አሁን ቢዝነስ ሆኗል ስፖርቱ ለራሱ። ከቢዝነስ ባሻገርም ደግሞ ለጤናውን እንዲጠብቅ አለባሌ ቦታ ላይ እንዳይውል የተለያዩ ሱሶች ጋር እንዳይገባ ነገ እቺን ሀገር የሚረከበው ትውልዱ ነው። ገና ቡቃያዎች ናቸው፣ ከታች የሚወጡ ናቸው እና እነዚህን በጥሩ ሁኔታ ያው እንዳያችሁት እንግዲህ እናንተም እንደተገነዘባችሁት ከታች ከ4 አመት እስከ 40 ወይም እስከ 35 ከተማሪ እስከ መምህር እየተማረበት እየታነጸበት የሚገኝ ትልቅ ክለብ ነውና እንደ እግዚአብሔር ፍቃድ የሱ ፍቃድ ከሆነ አሁንም ያሰብናቸው ነገሮች አሉ ለቦንጋና አካባቢው በተሻለ መልኩ ደግሞ ታይትል ይዘን መጥተናል። እሱም ምንድነው የሌላ አሰልጣኞች ጥምረት ሆኖ ቦንጋ ጤና ስፖርት ማህበር የሚል ለአካባቢያችን ቮለንተሪ ሰርቪስ ነው የምንሰጠው ወይም በጎ አድራጎት ክፍያ አይደለም ማለት ነው። ሀብቴ ኢንተርናሽናል ቴኳንዶ ክለብ አሰልጣኝ ሳቦም ሀብታሙ በቀለ ክለቡ በ2014 ዓመተ ምህረት መቋቋሙን ገልጸው በሶስተኛ ዙር 70 አሰልጣኞችን ማስመረቅ መቻሉንም አስረድተዋል። ለሶስተኛ ዙር ነው እያስመረኩ ያለሁት። መጀመሪያ እንግዲህ በ2015 ቀጣይ ላይ ያለፈው አመት በ2016 ይሄኛው ለሶስተኛ ዙር ነው በቦንጋ ከተማ ላይ እያስመረኩ ያለሁት። ምንም በሌለበት ነው እንግዲህ እናንተም ታውቃላችሁ። ያው እዚሁ በመሆናችን መጠን ድጋፍም ክትትልም ያው ካሁን በኋላ ይኖራል ብለን እናስባለን። በብዛት ያው እዚህ ብቻ ቦንጋም ሳይሆን የተለያዩ ቅርንጫፎች አሉ። ጌዳም አለኝ፣ ቲፋ አለኝ፣ እንደገና ደግሞ ላይ መልጋዋም ጊምቦ ወረዳ ውስጥ ያሉት አሉ። በቃ አቅሜ በቻለ መልኩ በቃ እያፈራው እገኛለሁ። ግን አሁን ለሶስተኛ ዙር ያበቃሁት ወደ 70 ተማሪ የሚሆን አስመርቃለሁ ማለት ነው። አሁን አብዛኛው ሰዓት ላይ ስፖርት የሰራ ሰው ወይም ስፖርተኛ ፔሸንት ወይም ትግስተኛ ነው፣ ተደባዳቢ አይደለም። ለዚህ አለባሌ ቦታ ላይ ውሎ ጊዜውን ከሚያባክን አለባሌ ሱስ ላይ ውሎ ጊዜውን ከሚገል እንደዚህ አይነት ስፖርት ተቋማት ላይ መጥቶ አንድም ራሱን እያነጸ ሁለተኛው ራሱንም እየጠበቀ ሶስተኛ የራሱን እንጀራም እያበሰለ የሚሄድበት ሁኔታ ስላለ ቢያንስ መጥቶ ራሱን አንጾ ጎብኝቶን ሰርቶ ተለውጦ አገሪቱን ወደፊት እንዲያሳድግ ነው መልእክቴን የሚያስተላልፈው። የቦንጋ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ ወይዘሮ ፈቲያ መሐመድ በበኩላቸው በከተማው የተቋቋሙ የቴኳንዶ ክለቦች ወጣቶች ጥሩ ስነ ምግባር ይዘው እንዲወጡ የበኩላቸውን ድርሻ እየተወጡ ነው ብለዋል። በመርሃ ግብሩ ተገኝተው መልእክት ያስተላለፉት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደሜ ስፖርት ለአንድነት፣ ለአብሮነት፣ ለወንድማማችነት መጠናከር አስተዋጽኦ እንደሚያበረክትም ገልጸዋል። ስፖርት ከአካላዊ ብቃትና ጤንነት አልፎ ዘርፈ ብዙ ጠቀሜታ ያለው እንደሆነ ይታመናል። በተለይም እንደዚሁ የአንድነት፣ አብሮነት እና ወዳጅነትን በማረጋገጥ የማህበራዊ መስተጋብርን ከማጠናከር አንጻር ጉልህ ሚና እንዳለው ይታመናል። ከዚህም በላይ ደግሞ የነገው ሀገር ተረካቢ የሆኑ ወጣቶችና ታዳጊዎች
ካሉባሌ ቦታ ታቅበው በበጎ ስነ ምግባርና አስተሳሰብ ታንጸው እንዲያድጉ ታንጸው እንዲወጡ የነገ ሀገርን የመረከብ ኃላፊነት እንዲሸከሙ ከማድረግ አንጻር ጉልህ ሚና እንዳለው ይታወቃል። ሀብቴ ኢንተርናሽናል ተኳንዶ ክለብና ሌሎች የሚያነሷቸው የስልጠና ቦታ እጥረትና መሰል ችግሮቻቸውን ለመፍታት እንደሚሰራም ጠቁመዋል። እንደ ከተማ እነዚህ ተቋማት የዚሁን የሀብቴ ኢንተርናሽናል ተኳንዶን ጨምሮ ሌሎች ስፖርት ተቋማትን የሚያነሷቸው ጥያቄዎች አሉ። ሊደገፍ ይገባል ብሎ የሚጠይቋቸው ጥያቄዎች አሉ። እንደ ከተማ ድጋፍ ያስፈልገናል ብሎ ለመነጋገርም ጊዜ አተን ነው ብሎ የራሳቸውን ጥያቄ ሲያቀርቡ ነበር። እንደተባለው እዚህም የስፖርትና የስፖርት ጽሕፈት ቤት ኃላፊም እዚህ ስላሉ ጥያቄዎቻቸውም ኦርጋናይዝ ተደርጎ አጠቃላይ አስፈላጊ ድጋፍም ተለይቶ በከተማ ደረጃ ሊደገፍ የሚገባ ነገር ካለም ተለይቶ አሰራር ስርዓቱ በሚፈቅደው ልክ ስታንዳርዱ የሚፈቅደውን ድጋፍ ለማድረግ ዝግጁ መሆናችንን ለመግለጽ ነው። ክቡራትና ክቡራን ተመልካቾች ለሰዓቱ ከከፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። ከቀሪ የከፋ ቴሌቪዥን ፕሮግራሞች ጋር እንድትሆኑ እየጋበዝኩ በተጨማሪም የመላው ሸካ ህዝቦች እንኳን በድጋሚ ለመሽከሬ ባህሩ በሰላም አደረሳችሁ እያልኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁኝ። ሰላም።